በ24 ሰዓት ውስጥ 24 ወታደሮች ተገድለዋል አለች የሚሉት ይገኙበታል። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ዋና ዋናዎቹ በማስቀደም እንሆ ጀምረናል። ከዜናዎቹ ጋር ፍጹም ተሾመ ስንሻገር የከፋ ዞን ጤና መምሪያ የ2016 ዓመተ ምህረት የበሽታ መከላከል ዘርፍ የ6 ወራት አፈጻጸምን በቦንጋ ከተማ እየገመገመ ይገኛል። ዝርዝሩን ምረት አብራሩ ታቀርበዋለች። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ባስተላለፉት መልእክት እየተዛመተ የመጣውና በርካታ ሰዎችን ሕይወት እየቀጠፈ ያለው የወባ በሽታን የመከላከል ስራ በተለየ ሁኔታ በትኩረት መሰራት አለበት ብለዋል። በተጨማሪም ከወባ በሽታ ሌላ በመከላከል የበርካታ ህዝብ ጤናን ለመጠበቅ የሳምባ በሽታ ዙሪያ ትኩረት ሊሰጠው እንደሚገባም አመላክተዋል። የበሽታ መከላከል ስራዎችን በትኩረት ሲሰራ ያለ አግባብ የሚከሰቱ የሰው ልጆች ሞትን መቀነስ ያስችላል ነው የተባለው። የጤና ኤክስቴንሽን ባለሙያዎች በበሽታ ሊያዙ ይችላሉ ተብለው የሚጠረጠሩ ሰዎችን ወደ ጤና ተቋማት በማምጣት የምርመራ አገልግሎት እንዲያገኙ ማስቻል አለባቸው ተብሏል። ከበሽታ መከላከል ተግባራት አንዱ የሆነው የግልና የአካባቢ ንጽህና መጠበቅ ሲሆን ከንጽህና ጉድለት ጋር ተያይዘው የሚከሰቱ የታይፎይድና የታይፈስ መሰል በሽታዎችን የግልና የአካባቢ ንጽህና በመጠበቅ መከላከል እንደሚገባም ተጠቁሟል። የምንጠቀማቸውን ውሃዎች ከብክለት በመጠበቅ ሊደርስ ከሚችሉ ህመሞች ራስን ማዳን እንደሚቻል የጤና ኤክስቴንሽን ባለሙያዎች የግንዛቤ ማስጨበጫ ስራዎችን አጠናክረው ማስኬድ ይኖርባቸዋል ተብሏል። ሌላው በሽታ ሳይከሰት በፊት መከላከል የሚያስፈልገው ሴቶች ላይ የሚታየው የማህፀን ጫፍ ካንሰር ቅድመ ህክምና ለማድረግ በከፋ ዞን ከሚገኙ የጤና ጣቢያዎች መካከል በ18ቱ የጤና ባለሙያዎች ስልጠና በመስጠትና የመመርመሪያ ቁሳቁሶችን በማሟላት አገልግሎት እየተሰጠ ይገኛል። በዚህም ሴቶች በበሽታው እንዳይጠቁ በየ6 ወሩ ምርመራ እንዲያደርጉ የቅርብ ቤተሰብ እገዛ ያስፈልጋል ብለዋል የዞኑ ጤና መምሪያ ኃላፊ አቶ አክሊሉ አሰፋ። ከአንዱ ወደ ሌላው የማይተላለፍ በሽታዎችን በተመለከተ በጤና ዘርፉ ያሉ ባለድርሻዎች ሁሉ በትኩረት መከላከሉና ህክምናው ላይ ሊሰሩ እንደሚገባም ተጠቁሟል። በዛሬው የውይይት ውሎ የየወረዳው ጤና ጽሕፈት ቤት የበሽታ መከላከልና ማስወገድ የግማሽ ዓመት አፈጻጸም ሪፖርት ቀርቦ ውይይት የተደረገ ሲሆን በቀጣይ ቀን የዞን ሪፖርት ቀርቦ ውይይት እንደሚደረግ ያገኘነው መረጃ ያመለክታል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት ቢሮ የትምህርት ጥራትን ለማረጋገጥ የግሉ ዘርፍ ሚናውን በአግባቡ ሊወጣ እንደሚገባም አሳሰበም። የግሪንላንድ ቪዥን አካዳሚ አክሲዮን ማህበር መስራች ጠቅላላ ጉባኤ በቦንጋ ዩኒቨርሲቲ ተካሂዷል። ዜናው የምህረት ማመኖም በላቸው ላይ እንደሚከተለው ያቀርበዋል። በመድረኩ የተገኙት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንደገለጹት የአካባቢ ተወላጆች ያላቸውን እውቀትና ሀብት በማሰባሰብ በተቀናጀ ሁኔታ ሀገራቸውን ለማልማት የጀመሩት መልካም ተግባር ተጠናክሮ ሊቀጥል ይገባል ብሏል። በርካታ ተማሪዎች ወደ ዩኒቨርሲቲ እያስገባን ያለንበት ሁኔታ አይደለም። የተበላሸውን ነገር ለማስተካከል ወደፊት እችን አካባቢ ይዘው መምራት የሚችሉ አጠቃላይ ለሀገር መጥቀም የሚችሉ ምሁራን ሊመሰረቱ ከሆነ ትምህርት ቤቶች በተሻለ ደረጃ ተገንብተው የተሻለ እውቀት አግኝተው ኮምፒታንት መሆን የሚችሉበት ሁኔታ መፍጠር ያስፈልጋል። ለነሱ ብቻ ሳይሆን አካባቢውን ኮምፒታንት ማድረግ የሚቻለው የተማረ የሰው ኃይል ማፍራት ይቻላል። ብዙ እምቅ አቅም አለን። እነዚህን እምቅ አቅም እስካሁን በተገቢው የተጠቀምንበት ሁኔታ አይደለም ያለውና ይህን ወደፊት ሰርተው በሳይንሱም በተለያየ መስኩም ተሰማርተው መስራት የሚችሉ አካላት ሊወጡ የሚችሉበትን ትምህርት ቤት መፍጠር መቻል አለብን በሚል እንዲመሰረት ማድረጋቸው እጅግ በጣም የሚመሰገን ነው። ይህን ሀሳብ ያፈለጉ አካላትን ወደዚህ የሰበሰቡ አካላትን ላቅ ያለ ምስጋና አለኝ። በዞኑ አስተዳደር ትምህርት ቤቱ አንደኛ የተለያዩ ሰዎችን ማሰባሰብ ማግኘት የሚችልበት ሁኔታ ይፈጥራል ማለት ነው። ወደፊት በሌሎች ልማቶችም ሌሎች አካላት በዚህ መልኩ ተሳትፈው እንግዲህ የወጣንበትን ቦታ መልሶ ማየት እጅግ በጣም ጠቃሚ ነው የሚሆነውና የትምህርት አንዱ ጠቀሜታ ያለንበትን የወጣንበትን ማህበረሰብ መልሰን ማስተካከል የሚችልበት ሁኔታ እንዲኖር ማስቻል ነው። ሳይማሩ ያስተማሩ ወገኖቻችን አሉ። ከኛ ብዙ ይጠበቃል። ይህን ለማድረግ አንድ ሰው ብቻውን ሁለት ሰው ብቻውን የሚችልበት ሁኔታ አይደለም ያለ። ነገር ግን በአንድ በሆነ መልኩ መተሳሰር የሚችልበት ሁኔታ ካለ እውቀታችንን፣ ገንዘባችንን፣ አቅማችንን አሟጠን የሆነ ትልቅ ነገር መስራት የሚችልበት ሁኔታ ይኖራል። ያው አባባልም አለ 50 ሎሚ ለአንድ ሰው ሸክም ሆኖ ለ50 ሰው ጌጡ እንደሚባለው መቀናጀት የሚችል ከሆነ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ አድርገን ለአካባቢያችን ትልቅ ነገር ማምጣት የሚችልበት ሁኔታ አለ። ሰው አካባቢውን አልፎ ሌላ ቦታ ላይ ሄዶ እያለማ ያለበት ሁኔታ ነው ያለው። እኛ ደግሞ አካባቢያችንን መልሰን አልመተን ብቻን ወደ ሌላው ከፍ እያልን ሄድ የሚችልበት ሁኔታ እንዲኖር መሰረት መጣል የሚያስችል የሚያሰባስበን ትልቅ ፕሮጀክት ነው። ስለዚህ በዚህ መልኩ ቀጣይ ሌሎች ተግባራት ይቀጥላሉ የሚል ነገር ስላለኝ ትልቅ መነሻ ነው።
ፕሮጀክቱ በፍጥነት ተሰርቶ ትምህርት ቤቱ ሞዴል ሆኖ ጥራት ያለውን ትምህርት መስጠት እንዲችል ባለድርሻ አካላት ተገቢውን ድጋፍና ክትትል ሊያደርጉ እንደሚገባ ማሳስቧል። አክሲዮኑ ጎን ሆነን የዞኑ አስተዳደር ፈለግበትን ሁሉ ያደርጋል፣ እንከታተላለን። በጥራት እንዲያል በጊዜ እንዲያል እንችል ሁሉ እናደርጋለን። እዚህ ቃል መግባት ፈልጋለሁ። የዛሬው ውይይትም በዚህ መልኩ ሁላችንም ያለንን የተሻለ ነገር አድርገን ፕሮጀክቱ እውን ሆኖ ማየት የሚችልበት ሁኔታ እንዲኖር የበኩላችን ጥረት ለማድረግ ጥሩ ኮሚትመንት ይደረጋል የሚል ነገር ነው ያለኝና ውይይቱ በይፋ ተጀምሯል። ያው ተመርቀው ለማየት ያብቃን ነው። አመሰግናለሁ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሜ እንደተናገሩት ትምህርት ለአንድ ሀገር ሁለንተናዊ እድገትና ብልጽግና ወሳኝ በመሆኑ ሁሉም ዜጋ ለትምህርት ጥራት ልዩ ትኩረት ሊያደርግ ይገባል ብሏል። የግሪንላንድ ቪዥን አካዳሚ በዚህ ወሳኝ ጊዜ እየተመሰረተ ያለ በመሆኑ ክልላችን ጥራት ያለውን ትምህርት ለዜጎች ለማድረስ በሚያደርገው ጥረት ላይ ወሳኝ ሚና ይጫወታል የሚል ሙሉ እምነት አለኝ። ስለሆነም የግሪንላንድ ቪዥን አካዳሚ ከምስረታ ጊዜው ጀምሮ በክልሉ የሚታየውን የትምህርት ጥራት ችግር ለመፍታት ግንባር ቀደም ሚናውን እንዲወጣ ጥራት ያለውን ትምህርት ለዜጎች በማድረስ ሞዴልና ምሳሌ ሊሆኑ የሚችሉ ተወዳዳሪ ተማሪዎች የሚፈልቁበት አካዳሚ እንዲሆን መልካም ምኞትን እየተመኘው ለመስራቾቹም በድጋሚ እንኳን ደስ ያላችሁ ለማለት ወዳለሁ። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ በኩላቸው ትምህርት የልማት ሁሉ መሰረት በመሆኑ ለትምህርት ጥራት ሁሉም ዜጋ ድርሻውን ሊወጣ ይገባል ብሏል። ትምህርት የልማት ሁሉ መሰረት እንደመሆኑ መጠን መንግስት ሰፊ ሀብት መድቦ እየሰራ መቆየቱ የሚታወስ ሲሆን እንደ ሀገር የትምህርት ጥራት ችግር አሳሳቢ ደረጃ ላይ በመድረሱ መንግስት እንደዚሁ የተለያዩ ባለድርሻ አካላትን በማሳተፍ መጠነ ሰፊ ርብርብ እያደረገ ባለበት ወቅት የግሪንላንድ ቪዥን አካዳሚ አክሲዮን ማህበር ከአጸደ ህፃናት እስከ ሁለተኛ ደረጃ ትምህርት ቤት የሚያጠቃልል ትምህርት ተቋም የመክፈት ዓላማ አንግቦ በዛሬው ዕለት የመስራች ጉባኤውን ለማካሄድ በመብቃቱ እንኳን ደስ ያላችሁ፣ እንኳን ደስ ያለን። የከተማ አስተዳደሩም የትምህርት ጥራት ከማረጋገጥ የሚደረገው ጥረት ውጤታማ እንዲሆን የበኩሉን ድርሻ ይወጣል ብሏል። የትምህርት ተቋም መክፈት ዓላማ ማንገብ ብቻ ሳይሆን የአክሲዮኑ መስራቾችና የሀሳብ አፍላቂዎች በሙያው የተካኑ አንቱታን ያተረፉና የዘርፉ አንጋፋ ምሁራን መሆናቸው ኩነቱን ልዩ አድርገዋል። የአንድ አካባቢ ልማትና ብልጽግና መታሰብ ካለበት በአመለካከት፣ በክህሎት፣ በእውቀትና በመልካም ስነ ምግባር የታነጸ ትውልድ ማፍራት ቅድሚያ ስፍራ ይይዛል። ይህንን ጽንሰ ሀሳብ በሚደግፍ መልኩና የመንግስትን ጉለት በሚሞላ መልኩ የግሪንላንድ ቪዥን አካዳሚ አክሲዮን ማህበር ይህንን የፕሮጀክት ፕሮፖዛል እና የመሬት ጥያቄ ሲያቀርብ በዞን አስተዳደር እና በከተማ አስተዳደሩ በተሰጠው ትኩረት አግኝቶ ፈጣን ምላሽ በማግኘቱ ዛሬው መስራች ጉባኤ እየተካሄደ ይገኛል። እንደዚሁም በከተማው ማዘጋጃ ቤት በተሰራው ስራ የመሬት ልየታ ስራም ተካሂዷልና እንኳን ደስ ያለን፣ በድጋሚ እንኳን ደስ ያላችሁ። ከዚህ በመቀጠል ይሄኛው ስራ ወይም ይሄ ፕሮጀክት መሬት ላይ ወርዶ በተገቢ ሰዓት ተጠናቆ ይሄ ፕሮጀክት ተገቢውን አገልግሎት ይሰጥ ዘንድ እንደ ከተማ አስተዳደር የሚጠበቅብንን ድጋፍ ለማድረግ ዝግጁ መሆናችንን እየገለጽኩ እንዲሁም ከቤቱ በርካታ አስተያየቶችና ጥያቄዎች ቀርቦ ምላሽና ማብራሪያም ተሰጥቷል። ጂኦግራፊክ ሊሚቴሽን ወይም ሊሚቴሽን አለ ወይ? አውሮፓ ላይ ያሉ ብዙዎች፣ አሜሪካ ላይ ያሉ ብዙዎች ካን ዊ ዩዝ them as an ambassador የሚል ሀሳብ ስላለኝ ነው። በዚህ አጋጣሚ ይሄ ነገር እውን እንዲሆን ጥረት ያደረጋችሁ የለፋችሁትም ሁላችሁንም ከልቤ አመሰግናለሁ። አብሮ ለመመካከር እድል የሚፈጠር ነው ብዬ ነው ማስበውና ይህን አጋጣሚ ልንጠቀም ይገባል። ከዚህ አንፃር አሁን እኔ ጥያቄ ምንድነው የጀመርነው ትምህርት ላይ ነው። ትምህርት መሰረት ነው። አዎ ትምህርት ላይ እንጀምር። ነገር ግን ሌሎች ነገሮች ላይ ብንቀጥል የሚል ሀሳብ አለኝ። ለምሳሌ እኔ የግብርና ተመራማሪ ነኝ፣ የግብርና ፕሮፌሽናል ነኝ። የግብርና ቴክኖሎጂዎች ላይ ብንሰራ፣ ምክንያቱም ብዙ ሰዎቻችን አርሶ አደሮች ናቸው። አርሶ አደራችን ማዘመን አለብን፣ እርሻችን ማዘመን አለብን፣ ብዙ መመገብ አለብን፣ ብዙ ማምረት አለብን። እሱ ላይ የተወሰነ በጀት መድበን እንንቀሳቀስ የሚል ሀሳብ አለኝ። በተጨማሪም
ቤቶች ልማት ላይ ለምሳሌ አሁን ቦንጋ ትልቅ የቤት ችግር አለ። የቤቶች ልማት አይነት ነገር ላይ በቀላል ቴክኖሎጂ ከጭቃ የሚሰሩ እጅግ ዘመናዊ ቤቶች ሞዴሎች አሉ፣ ቴክኖሎጂዎች አሉ። እሱ ላይ ብንሰማራ፣ የውሃ ልማት ላይ ቦንጋ የውሃ ምንጩና ውሃ የተከባ ውሃ የተጠማች አካባቢ ነች። ውሃ ልማት ላይ፣ ባህልና ቱሪዝም፣ ሆቴል ላይ እነዚህ አይነት ነገሮች ላይ የመረጣችሁት ዘርፍ ደግሞ ሁሉ አቀፍ በመሆኑ የማህበረሰባችን ትልቁና አንገብጋቢ ችግር በመሆኑ ይሄን መርጣችሁ በትምህርቱ ዘርፍ ትልቅ ቦታ ላይ ማህበረሰቡን ለማድረስና ለማነጽ በማሰብ ይሄን አክሲዮን በመመስረታችሁ ትልቅ ምስጋና አለ። ከዛ በማስከተል እንግዲህ አክሲዮን ማህበሩ መተዳደሪያ ደንቡን መመስረቻ ጽሑፉን ስያሜውንም ጭምር ጨርሳችሁ ዛሬ የምስረታ በዓል ላይ ደርሳችኋል። ጉባኤው 7 የቦርድ ስራ አመራሮችና 3 የቁጥጥር ኮሚሽን ኮሚቴ አባላትን ከመረጠ በኋላ በመጨረሻም የግሪንላንድ ቪዥን አካዳሚ ግንባታ የተዘጋጀ ቦታ ላይ መሰረት ድንጋይ ተቀምጦ የዕለቱ መስራች ጠቅላላ ጉባኤ ተቋጭቷል። በክልሉ የሚገኙ አርሶ አደሮች በ446 ሄክታር መሬት ላይ የሻይ ቅጠል ምርት እያለሙ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን ገለጸ። ብሩክታይት ብርሃኑ ተጨማሪ አላት። በክልሉ የቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት ሞክሪያ ለኢትዮጵያ ፕሬስ ድርጅት እንዳመለከቱት በክልሉ የሚገኙ 502 አርሶ አደሮች በ446 ሄክታር መሬት ላይ ለፋብሪካዎች የሚቀርብ የሻይ ቅጠል እያለሙ ይገኛል ብለዋል። በደቡብ ምዕራብ ኢትዮጵያ ክልል በካፋና ሸካ ዞኖች በስፋት የሻይ ቅጠል ምርት እንደሚመረት የገለጹት ዋና ዳይሬክተሩ ኢስት አፍሪካ ኩባንያ በሸካ ዞን፣ ኢትዮ አግሪሴፍት ደግሞ በካፋ ዞን በውሽሽ የሻይ ቅጠል ልማት እያለማ መሆኑን ገልጸዋል። በሁለቱ ዞኖች አካባቢ የሚገኙ አርሶ አደሮች ተደራጅተው ለድርጅቶቹ የሻይ ቅጠል ምርት እያቀረቡ መሆኑን ጠቁመው በኮንትራት ውል መሰረት ተደራጅተው የሻይ ቅጠል ምርት እያቀረቡ የሚገኙ አርሶ አደሮች ማሳቸው ላይ ያለውን ምርት የሚንከባከቡበት መንገድ ላይ ድጋፍ እየተደረገ መሆኑን ጠቁመዋል። የሻይ ቅጠል ምርት የገበያ አድማስን ከማሳደግ አኳያ አርሶ አደሮቹ አማራጭ ገበያን የማግኘት እድላቸው ውስን ነው ያሉት ዋና ዳይሬክተሩ አሁን ላይ አልሚ ድርጅቶች በሚያቀርቡላቸው ዋጋ እያቀረቡ ይገኛል ሲሉ አስረድተዋል። በክልሉ የሻይ ምርት በርካታ የሻይ ቅጠል ዝርያ መኖሩን አመላክተው አሁን ላይ በስፋት የውሹሻ እየተመረተ ይገኛል ሲሉ ተናግረዋል። ክልሉ በበጀት ዓመቱ ወደ ማዕከላዊ ገበያ ለመላክ ካቀደው 7026 ቶን የሻይ ቅጠል ምርት ውስጥ እስካሁን 3100 ቶን የሻይ ምርት ለማዕከላዊ ገበያ መቅረቡን አስታውቋል። ክልሉ በቡና ቅመማ ቅመምና የሻይ ምርት በስፋት የሚመረትበት እንደመሆኑ መጠን ከዞን እስከ ቀበሌ የሚገኙ አርሶ አደሮች በቅንጅት ከሰሩ ምርታማነትን ማሳደግ እንደሚቻል አመላክተዋል። በቡና ምርት ላይ በናቡ ኢትዮጵያ የተሰሩ ምርት ተሞክሮዎችን በማስፋት ህዝቡን ተጠቃሚ ማድረግ ከባለድርሻ አካላት እንደሚጠበቅ የክልሉ ግብርና ቢሮ ገለጸ። በናቡ ኢትዮጵያ የምዕራብ ሪጅን ማስተባበሪያ ኮፊ ኢኖቬሽን ፕሮጀክት በኩል በትግበራ ወቅት የተገኙ ምርት ተሞክሮዎችና ተግዳሮቶች ዙሪያ የባለድርሻ አካላት ውይይት በቦንጋ ከተማ ተካሂዷል። ጽዮን ታደለ ዝርዝር አላት። በመድረኩ የተገኙት የክልሉ ግብርና ቢሮ ጽህፈት ቤት ኃላፊ አቶ ዮሐንስ መላኩ ናቡ ኢትዮጵያ የምዕራብ ሪጅን ማስተባበሪያ ጽህፈት ቤት በአካባቢው ያለውን ምቹ ሁኔታ በመጠቀም ምርታማነትን ለማሳደግ የህዝቡን ተጠቃሚነት ለማረጋገጥ የሚያከናውናቸው በርካታ ተግባራት መኖራቸውንም ተናግረዋል። እነዚህም መልካም ተሞክሮዎችን ለማስፋት ከባለድርሻ አካላት ብዙ ይጠበቃልም ብለዋል። ይህን ቡናን በጓሮ ማልማት የሚቻልበት ተሞክሮ በናቡ ኢትዮጵያ ለ3 ዓመት ከ6 ወር ሲሰራ ቆይቶ ምርጥ የሚባሉ ወይም ልምድ የሚቀመርባቸው ጥሩ የሚባሉ ስራዎች በአርሶ አደሮቻችን ማሳ ላይ ታይተዋል። ይሄን ናቡ ኢትዮጵያ ይቻላል የሚለውን በተግባር በሰርቶ ማሳያ በማስደገፍ በአርሶ አደሮቻችን ማሳ ላይ ያከናወናቸው ምርጥ ስራዎች ወይም ተሞክሮዎች ወደ ሌሎች አካባቢዎቻችን በክልላችን ወደሚገኙ ወደ 6 ዞኖች ወደ 41 አርሶ አደር ወረዳዎቻችን እና ከፊል አርሶ አደር ወረዳዎቻችን በማስፋት ይህን ክልላችን ለሀገር የአየር ንብረት ለውጡን በተለይ የሚያጋጥመን በአየር ለውጥ ምክንያት የሚያጋጥመን ነገር ለመቋቋም ጠብቀን እየተንከባከብን ያለውን ደን ላይ ጉዳት ሳናደርስ ተጨማሪ ደንም እያለማን በጓሯችን ላይ ለቡና ጥላነት የሚያስፈልጉ ዛፎችን በመትከልም ጭምር ምርትና ምርታማነት እያረጋገጥን ከደን ጥገኝነት የተላቀቀ የቡና ምርትና ምርታማነት ማሻሻል የሚቻልበት አሰራር መዘርጋት አስፈላጊ መሆኑን በሁሉም በመንግስትም
በየደረጃው ባሉ መዋቅሮችም የሚታመኑበት አሰራር ነው ያለው። ተፈጥሮን መጠበቅና የህብረተሰቡን ኑሮ ማሻሻል ላይ ተቋማቸው ትኩረት ሰጥቶ እየሰራ ነው ያሉት ደግሞ በናቡ ኢትዮጵያ የደቡብ ምዕራብ ሪጅን ጽህፈት ቤት አስተባባሪ አቶ አሳያ አለማየሁ ናቸው። ከዚህም ባሻገር በተለያየ የግብርና ስራ የጓሮ ቡናን በከፋ ደረጃም የዞኑ መንግስት ከ2010 ከ2000 ዓመተ ምህረት ጀምሮ ነው በሀበሻ አቆጣጠር በፈረንጆቹ ነው 2007-8 ጀምሮ ሲሰራ የነበረውና የጓሮ ቡናን የሰንሰለሉን በማህበር አደራጅቶ የውጭ ገበያ ላይ እንዲገባ ማድረግ። በዚህ ሂደት 8 ማህበራት ነበር ለማደራጀት ያሰብነው። 8 ማህበራት አደራጅተን 9ኛ ማህበርንም ወደ ጓሮ ሰርቲፊኬት ኦርጋኒክ ሰርቲፊኬት ስኪም እንዲመጣ አድርገናል። በዚህም 1532 አባላት በ9 ማህበራት አሉ። ከዚህ ውስጥ 17.85% ሴቶች ናቸው። ከፕሮጀክቱ ዓላማና መንግስት ለሴቶች ከሰጠው ትኩረት አንፃር ቁጥሩ ፐርሰንቱ ስናይ ትንሽ ነው። ግን ደግሞ ሴቶችን ወደ ማህበር አባል ለማምጣት በጣም ብዙ ሴናሪዎችን ተጠቅመን ነው። በተለይ የአፍርማቲቭ አክሽን ምንሉትን ማህበር አባላት ጋር በመነጋገር ኮሚቴዎች ጋር የመመዝገቢያና የሸሪጣ ብራቸው የተወሰነ ለነሱ እንዲቀነስ ስልጠና ሲሰጥ የስልጠና አበል ወደዛ መክፈል እንዲችሉ በማድረግ ሴቶችን ወደ ማምጣት ችለናል። በዚህም ወደ 800 ሄክታር የሚሆነው ቡና በጓሮ ተፈጥሮ አመራረት ኬሚካል ጸራረም ሳይጠቀም ማዳበሪያ ሳይጠቀም የሚመረት አውሮፓ ገበያ ላይ መሸጥ የሚችል ሂደት ውስጥ እንዲገባ 800 ሄክታር አድርገናል። ለ8 ማህበራት የቢሮ ቁሳቁስ ስቶር ግንባታና የቢሮ የሚያስፈልጉ ማቴሪያሎችን አሟልተናል። ለቡና ጥራትና ምርታማነት የሚያገለግሉ መቀስ፣ መጋዝ፣ መጎንደያ መጋዝ፣ ሽቦ እንደዚህ ኬሻ ካዝና ጭምር የቢሮ ቁሳቁሶች ጭምር ሰፖርት አድርገናል። በዚህም የቡና ጥራት ደረጃ 7 ሲወጣ ከነበረው ደረጃ 1 እስከ 3 ወጥቷል። ሶስተኛ ደረጃ መጣ አንድ ማህበር ነበረ በአጋጣሚ። ከዛ ውጪ ሌሎቹ ጥሩ ደረጃ ላይ እንዲገቡ አድርገናል። በዚህም ደንም ወደ 309 ሄክታር የተጎና የተፈጥሮ ደንም ማስተከል ችለናል። ባለፉት ጊዜያት ሌሎች ፕሮጀክቶች አሉ። ከዚህ ጋር ተያይዞ አንበሳ ክትትል ላይ የምንሰራቸው ወጣቶችና ሴቶች ላይ ብቻ ስራ እድል ፈጠራ ከፋ ዞን 4 ወረዳዎች የምንሰራው ኔዘርላንድ ፈንድድ ነው። ቻሌንጅ ፈንድ ፎር ዩዝ ኤምፕሎይመንት የሚባል ይሄም ወደ 117,000 ዩሮ የሚጠጋ ነው። ይሄ ጥቅም ማቅመንና አግሮ ፎረስትሪ ላይ የሚሰራ ነው። ሲሱ የሚባል አለ። ቅድም ያልናቸውን ፕሮጀክት የቡና ፕሮጀክቶችን በተለይ በችግኝ ማፍላትና በስቶር ካፓሲቲ ቢልዲንግ ላይ ሰፖርት የሚያደርግ ሌላ ደግሞ ፎረስት ፎር ፊውቸር የሚባል አለ። በክልላችን በተለይ 3 ዞኖች ላይ የፎረስት አክሽን ፕላን በማዘጋጀት እሱም ፓይለት በማድረግ ፎረስት ላንድስኬፕ ሪስቶሬሽን ጋይድላይን በማዘጋጀት ፓይለት በማድረግም አሁን ሙከራው ተሳክቶ ሌላ ፕሮጀክት ከፋና ቤንሸኮ ላይ ናቡ የሚተገብረው ሰሞኑን ከክልሉ ፋይናንስ ጋር የምንፈራረመው ፕሮጀክት አለ። ተማሩ ማህበራትንና ዩኒየኖችን እየደገፉ እንደሚገኝ ገልጸዋል። በደን ልማት ላይ በተሰራ ስራ አበረታች ውጤት መታየቱን እንደዚሁም የከፋ ጫካ ቡና ዩኒየን ውጤታማ እንዲሆን ፕሮጀክታቸው እገዛ ማድረጉንም አብራርተዋል። ከፋ ላይ ስንመጣ የቡና ዩኒየን ጋር ያለው ነገር ወደ 13000 በላይ አርሶ አደር አባላት ነው ያሉት። 55 መሰረታዊ ህብረት ስራ ማህበራት ከዚህ በፊት ኤክስፖርት የሚያደርገው የጋርደን ኮፊ ፎር ዋይልድ ኮሌክሽን ብሎ ወይ ጋርደን ኮፊ ወሽድ ነው። አሁን ዩኒየኑ ኦርጋኒክ ሰርቲፋይድ የሆነ ጋርደን ኮፊ የውጭ ገበያ ቋሚ ገበያ ሰንሰለት እንዲፈጠር ገበያ በማፈላለግም አገናኝተን 2 ዙር ኤክስፖርት አድርጓሉ። አሁን 3ኛ ዙር ኦልሬዲ ትዕዛዝ ተቀብሏሉ ለመግዛት እንደዘላቂ ገበያም። በሌላ በኩል ከቡና ገለባ ከሰል ማምረት ላይ እዚህ ቡና ዩኒየን ውስጥም የጀመርናቸው ጥረቶች አሉ። በ2015 በነበረን ፕሮጀክት ከሰል ለማስመረት ጀምረን እሱኑ ቴክኖሎጂ አፕዴት አድርገን ድጋሚ አስጠንተን የነበሩ ክፍተቶችን ፈተን አሁን ከሰል በ2 የተለያየ አይነት ሳይዝ እየተመረተ ነው ያለው። ከቦንጋ ከተማ ጥቃቅንና አነስተኛ ወይም ኢንተርፕራይዝ ኢንዱስትሪ ጋር ሆነን ለወጣቶች እና ለሴቶች በተለይ አካል ጉዳተኞች ከመከላከያ ተመለሱ ሰዎች ያሉበት ግሩፕ ነው እሱ። ከፋ የጫካ ቡና ዩኒየን ቦርድ ሰብሳቢ አቶ ቦጋለ ገብረ ኢየሱስ በበኩላቸው የናቡ ኢትዮጵያ ድጋፍ ለዩኒየኑ ትልቅ አቅም መፍጠሩን ገልጸዋል። በውይይቱ ከተሳተፉት መካከል በሺሾንዴ ወረዳ የጓሮ አትክልትን በማልማት የተደራጀ ማህበር ሰብሳቢ አቶ አግለው ገብረ ማርያም በናቡ በተደረገላቸው ድጋፍ ተጠቃሚ መሆናቸውንም አብራርተዋል። ከ9 ሚሊዮን ብር በላይ አመታዊ የግብር ክፍያ መንግስትን አሳጥተዋል የተባሉ ግለሰቦች በቀረበባቸው የሙስና ወንጀል ክስ ጥፋተኝነት ፍርድ ተላለፈባቸው። የጥፋተኝነት ፍርዱን የሰጠው የኦሮሚያ ክልል ሸገር ከተማ ከፍተኛ ፍርድ ቤት ወንጀል ችሎት ነው። ተከሳሾቹ በግል የስራ ተቋራጭ የሆኑት አብይ አማረ ዋሴና የኦሮሚያ ገቢዎች ቢሮ የሂሳብ ባለሙያ የነበሩት ተረፈ ቦጆ ናቸው።
የኦሮሚያ ፍትህ ቢሮ የሙስና ጉዳዮች አቃቤ ሕግ በተከሳሾቹ ላይ የተሳትፎ ደረጃቸውን ጠቅሶ ሁለት የወንጀል ክሶችን በ2015 ዓ.ም መጨረሻ በአጠቃላይ በ3 ተከሳሾች ላይ ክስ መመስረቱን ከዚህ ቀደም ፋና መዘገቡን ጠቅሶ ዝርዝር አውጥቷል። ተጨማሪ ያለን አቃቤ ሕግ ያቀረበው ክስ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 32 ንዑስ ቁጥር 1 እና አንቀጽ 33 እንዲሁም ሙስና ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 881 2007 አንቀጽ 13 ንዑስ አንቀጽ ቁጥር 2 ላይ የተመለከተውን ድንጋጌና የታክስ አስተዳደር አዋጅ ቁጥር 203 ህዝባር 2009 አንቀጽ 118 ንዑስ አንቀጽ ቁጥር 1 ስር የተመለከተውን ድንጋጌ ተላልፏል የሚል ነበር። በዚህም በአንደኛ ክስ በሁሉም ተከሳሾች ላይ የቀረበ ሲሆን በሁለተኛው ክስ ላይ ደግሞ በአንደኛ ተከሳሽ ላይ ብቻ የቀረበ መሆኑ ታውቋል። በዚህም ክስ እንደተመለከተው አንደኛ ተከሳሽ የታክስ አስተዳደር አዋጅን በመተላለፍ ዓመታዊ የግብር ገቢ መክፈል ሲገባቸው የከፈሉ ለማስመሰል ከኢትዮጵያ ንግድ ባንክ ጠመንጃሽ ቅርንጫፍ የተሰጠ የሚመስል ሐሰተኛ የኦሮሚያ ገቢዎች ሂሳብ ያልሆነ የባንክ ስሊፕ ማቅረባቸው ተመላክቷል። ሁለተኛና ሶስተኛ ተከሳሾች ደግሞ አንደኛ ተከሳሽ ጋር በመመሳጠር ያቀረቡትን ሐሰተኛ የባንክ ስሊፕ ህጋዊና የሌሎች ሰነዶችን ትክክለኛነት ሳያረጋግጡ በመቀበል የገቢ ግብር ከፍለዋል በማለት የገቢ ደረሰኝ መስጠታቸው ተጠቅሷል። ከዚህም በኋላ ደግሞ ስራ ተቋራጩ ዓመታዊ ግብር ከነቅጣቱ እንደከፈለ በማስመሰል ዓመታዊ ግብር ባለመክፈላቸው ምክንያት የተጣለባቸውን ንብረት እግድ እንዲነሳላቸው በሶስተኛ ተከሳሽ ለህግ ክፍል መጻፉ በክሱ ተጠቅሷል። በአጠቃላይ ተከሳሾቹ መንግስትን 9,292,127 ብር ከ83 ሳንቲም ገቢ አሳጥተዋል በማለት አቃቤ ህግ ክስ አቅርቦባቸዋል። ተከሳሾቹ የቀረበባቸውን ክስ ዝርዝር ደርሷቸውና በችሎት በንባብ ከተሰማ በኋላ ዝርዝሩ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው የእምነት ክህደት ቃላቸውን መስጠታቸው አቃቤ ህግ የሰው ምስክርና የሰነድ ማስረጃዎችንም አቅርቧል። የአቃቤ ህግ ማስረጃን የሚመረምረው ፍርድ ቤት ተከሳሾቹ በተከሰሱበት ድንጋጌ እንዲከላከሉ ብይን ሰጥቶ ተከሳሾቹ የመከላከያ ማስረጃ ያቀረቡ ሲሆን አንደኛና ሁለተኛ ተከሳሾች ባቀረቡት የመከላከያ ማስረጃ የአቃቤ ህግ ማስረጃ በተገቢው አላስተባበሉም በማለት ፍርድ ቤቱ የጥፋተኛነት ፍርድ ሰጥቷል። በዚሁም መዝገብ አንደኛ ተከሳሽ ዓመታዊ ግብር ባለመክፈላቸው ምክንያት የተጣለባቸውን የንብረት እግድ እንዲነሳላቸው ለህግ ክፍል ደብዳቤ በመጻፍ እግዱን አስነስቷል ተብሎ ተከሶ የነበረው የኦሮሚያ ገቢዎች ቢሮ የቀድሞ የግብር ክትትል ቡድን መሪ መንግስቱ ሙሉነህ በሚመለከት ግን ፍርድ ቤቱ የቀረበውን ማስረጃ ተከላክሏል ብሎ በነጻ አሰናብቶታል። በነጻ የተሰናበተውን ተከሳሽ በሚመለከት አቃቤ ህግ ይግባኝ እንዲጠይቅ ለፋና ብሮድካስቲንግ ኮርፖሬት ገልጿል። ወደ ውጭ ዜና ስንሻገር አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ የማግኘት ተስፋ እንዳላት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ተናገሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ድምፅን በድምፅ የመሻር መብት ያላቸው 5ቱ ነባር የምክር ቤቱ አባላት በአፍሪካ ቡድን ውስጥ ተገቢ ውክልና ሊኖራት እንደሚገባም ተስማምተዋል ብለዋል። በመሆኑም ለመጀመሪያ ጊዜ አፍሪካ በጸጥታው ምክር ቤት ውስጥ ቢያንስ አንድ ቋሚ መቀመጫ እንደሚኖራት ተስፋ አለኝ ሲሉ ተደምጠዋል። ዋና ጸሐፊው ውሳኔው በጉባኤ አባል ሀገራት የሚወሰን መሆኑንም እንዲሁ በመጠቆም የአፍሪካ ህብረት ሁለት ቋሚ መቀመጫዎችን ለማግኘት ጥረት እያደረገ መሆኑን አፍሪካ ኒውስ ከዚህ ቀደም መዘገቡ ይታወሳል። በርካታ የህዝብ ቁጥር፣ የተፈጥሮ ሀብትና የዓለም ኢኮኖሚ የጎላ አበርክቶ ያላት አፍሪካ በጸጥታው ምክር ቤት ቋሚ ውክልና አለማግኘቷ ተገቢ አለመሆኑን በተደጋጋሚ ሲገለጽ ቆይቷል ሲል አልአይን ዘግቧል። ቻድ በአስማተኞች ሊፈጸም የነበረ የመንግስት ግልበጣ ማክሸፏን አስታወቀች። የሀገሪቱ የደህንነት ተቋም M3M የተባለ ቡድን በአስማተኞችና ጠንቋዮች ታግዞ መፈንቅለ መንግስት ሊያካሄድ ነበር ማለቱ አነጋጋሪ ሆኗል። ከአልአይን ያገኘው መረጃ ያዘጋጀው ሰለሞን ተሰማ ነው። ጽዮን ታደለ እንደሚከተለው ታቀርበዋለች። የሀገሪቱ የወታደራዊ ደህንነት ተቋም እንዳስታወቀው M3M የተሰኘ ቡድን የሀገሪቱን ደህንነት የሚያናጋ ድርጊት ሲፈጽም ነበር ብለዋል። የቻድ ኢንፎርሜሽን ሚኒስተር አብዱራህማን ካለም በበኩላቸው ይህ ቡድን ነፍጥ ታጥቆ ሳይሆን በአስማትና በጥንቆላ አብዮት ለማስነሳት ሲሞክር ነበር። ለ3 ጠንቋዮችም የዶሮ የበግና የፍየል እንዲሁም የሰው ልጅ ጭንቅላት በመስዋዕትነት አቅርቧል ነው ያሉት። በM3M ንቅናቄ ቡድን መሪ ቤት በቦርሳ ውስጥ የሰው ልጅ ጭንቅላት መገኘቱንም ባወጡት መግለጫ ጠቁመዋል። የቻድ መገናኛ ብዙሃን እንደዘገቡት በአስማት መንግስት ሊገለብጥ ነበር የተባለው ቡድን መሪ ሌተናንት ኮርማንታ ሌቫና ይባላል። ሌተናንት ኮርማንታ በቻድ መንግስት ስለቀረበባቸው ጠንቋይና አስማተኞችን ቀጥረህ መንግስት ለመገልበጥ አስረሃል ለተባለው ክስ እስካሁን የሰጡት ምላሽ የለም። የሀገሪቱ ተቃዋሚ ፓርቲ አመራሮች ግን የመንግስት ግልበጣ ሙከራ ክስ ድራማ
ነው ብለውታል። የመንግስት ግልበጣም ለመሳተፍ መክረዋል በሚል 80 ሰዎች በቁጥጥር ስር መዋላቸውም የቻድ ጀነራሎች አጀንዳ ለማስለወጥ የወሰዱት እርምጃ እንጂ የሚታመን አይነት አይደለም በሚል ተቃውመውታል። ቻድን ለ30 ዓመታት የመሩት ኢድሪስ ዲቢ በ2021 የጦር ግንባር ላይ ከተገደሉ በኋላ ልጃቸው ጀነራል መሐማት ኢድሪስ ዲቢ ኢንጃሚናን በመምራት ላይ ይገኛሉ። ጀነራል መሐማት ኢድሪስ ዲቢ በ18 ወራት ውስጥ ምርጫ ከተደረገ በኋላ ስልጣን እንደሚያስረክቡ ቢያሳውቁም እስካሁን በስልጣን ላይ ናቸው። በዚህ ዓመት የሚካሄደው ፕሬዝዳንታዊ ምርጫ እንደሚፎካከሩም ገዢው ፓርቲ ፓትሪዮቲክ ሳልቬሽን ሙቭመንት እጩ አድርጎ መርጧቸዋል። የሰሞኑ የአስማተኞች የመንግስት ግልበጣ ክስና ተጠርጣሪዎችን በቁጥጥር ስር የማዋል እርምጃም ስልጣን ለመቆናጠጥ የሚፎካከሩ ጀነራሎችን ፍጥጫ ለመሸፈን የተቀነባበረ ነጭ ውሸት ነው የሚል አስተያየቶች ከተቃዋሚዎቻቸው ጎራ ተደምጠዋል። እስራኤል በጋዛ በ24 ሰዓት ውስጥ 24 ወታደሮቼ ተገድለዋል አለች። ይህም ቴልአቪቭ በጋዛ የእግረኛ ጦሯን ካስገባች ወዲህ በአንድ ቀን በርካታ ወታደሮቿን ያጣችበት ሆኖ ተመዝግቧል። እስራኤል ከ3 ወራት በላይ ባስቆጠረው ጦርነት ከ200 በላይ ወታደሮቿ መገደላቸውን ገልጻለች። የእስራኤል ጦር ባለፉት 24 ሰዓት ውስጥ የ24 የአገሪቱ ወታደሮች መገደላቸውን አስታውቋል። ዝርዝሩን ማሸት ሲፉ ተመልክቶታል። የእስራኤል ጦር ባለፉት 24 ሰዓታት ውስጥ 21 የአገሪቱ ወታደሮቿ መገደላቸውን አስታውቋል። የጦሩ ቃል አቀባይ ሬር አድሚራል ዳንኤል ሃጋሪ እንደገለጹት 21 ወታደሮች የተገደሉት በማዕከላዊ ጋዛ ክሱፉም በተባለ አካባቢ ነው። የሐማስ ታጣቂዎችን ለመደምሰስ 2 ህንጻዎች ላይ ፈንጅ ሲያጠምዱ የነበሩት ወታደሮች ቦምብ ተወርውሮባቸው ህይወታቸው ማለፉንም ነው ቃል አቀባዩ ለጋዜጠኞች የተናገሩት። ፈንጅ የተጠመደባቸው ህንጻዎች ተደርምሰው ወታደሮቹ ላይ ማረፋቸውንም አብራርቷል። የእስራኤል ጦር የ21 ወታደሮቹን ህይወት የቀጠፈውን አደጋ ዝርዝር እንደሚመረምርም ገልጿል። የሀገሪቱ ፕሬዝዳንት ኢሳቅ ሄርዞግ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የወታደሮቹ ህልፈት ትግስትን የሚፈታተን ከባድ ጠዋት እንድናሳልፍ አስገድዷል ብሏል። በፍንዳታው ህይወታቸው ካለፈው 21 ወታደሮች ባሻገር በደቡባዊ ጋዛ 3 የእስራኤል ወታደሮች መገደላቸውንም መግለጹንም ሬውተርስ ዘግቧል። በ24 ሰዓት ውስጥ የተመዘገበው የወታደሮች ሞት መጠን እስራኤል ወደ ጋዛ ከገባች ወዲህ ከፍተኛ ነው ተብሏል። የትናንትናው አሃዝ እስራኤል ከ3 ወራት በላይ ባስቆጠረው ጦርነት የተገደሉባትን ወታደሮች ቁጥር 208 ያደርሷል። እስራኤል የሐማስ ዋነኛ ማዕከል ናት ያለቻትን ካን ዩኒስ ላይ ትኩረት በማድረግ የምትፈጽመውን ድብደባ መቀጠሏ ተገልጿል። አሜሪካን ጨምሮ የተለያዩ ሀገራትና ዓለም አቀፍ ተቋማት ቴልአቪቭ እየወሰደች ያለው እርምጃ ንጹሃንን መጠበቅ እንዳለበት እያሳሰቡ ነው። ይሁን እንጂ ሆስፒታሎችን ጭምር ኢላማ ባደረጉ የእስራኤል የምድርና የአየር ጥቃቶች የተገደሉ ፍልስጤማውያን ቁጥር 25295 መድረሱን ነው የፍልስጤም ጤና ሚኒስቴር መግለጫ የሚያሳየው። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዘጋጀናቸው ዘገባዎች የተከታተላችኋቸውን ይመስሉ ነበር። ዘገባዎቹን በማቅረብ ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ከቀሪ የከፋ ቴሌቪዥን ፕሮግራሞች ጋር አብራችሁ እንድትቆዩ ጋበዝኳችሁ።